እዚህ ቦታ እንድደርስ ከጎኔ ሆናችሁ ደግፋችሁ እዚህ ቦታ ላደረሳችሁኝ ጓደኞቼ ከልብ አመሰግናለሁ። አይዞ ምንም ጠጥቶ ነው መርዝ ነው እንዲጠጣው በል ቤት ይደርሳል። ግባ በቃ አረ በሩ በዚህ ነው። ና በዚህ ነው በሩ። እዚህ ጋር ቆርቆር ነገሪ ምንም አትፍሪ። ይኸውልሽ እኔ ይሄን ፍቅር ስጀምር የሚመጣውን ሁሉ ለመቀበልና ለመቋቋም እንዴት ብዬ ልንገር? በጣም ነገሪኝ በቃ አርግሻለሁ። ምን አርግሻለሁ? አዎ ያንተ ቅንቅናምነት ሳይንስ ሌላ ቅንቅናም ወደዚህ ምድር አስመስል መፈልገው ነገር ደክም ያለው ይገባኛል። የላቤን እንኳን እሰይ ማርክሽ እንኳንም ማርክሽ አምናለሁ። ድንገት ሲሆንብኝ ደንግጬ አስወረድኩት። አንቺ አውሪያት እንግዲህ ወደዛ አርጊ። አስወረድሽው ልጄን ተግሞጥሞጥሽው ልጄን እንዳትገኝ አንቺ አውሪ። ልጄን ተግሞጥሞጥሽው እንቁላል ሰባሪው እያለው ባለ እንቁላሉ ምን አስቸኮለው ልጄ? ተርፈሻል ዶዶ ተርፈሻል። እንዴት ነሽ ታዲያ? እንዴት ነህ? ተስማማሽ ሀገሩ? ምን ነው አይስማማትም ብለህ ጠብቀህ ነበር እንዴ? ምንድነው? ኧረ እኔ እንደዛ ማለት ፈልጌ አይደለም እንዴ። ረጋ በይ እንጂ እንዴ። ወንድም ምን ልታዘዝ? ማኪያቶ። ኦኬ። የሴት ድምጽ ነው የምሰማው? ኧረ አይደለም። ገና ለገና እግሯ ከሀገር ወጣ ብለህ ከሌላ ሴት ጋር ግንኙነት ጀመርክ ማለት ነው እንዴ? እኔ የምልህ ማን ወዬ ብራዘር፣ ቆይ እንዴት ነው በበርበሬ ያለ ጨውጥ የምንሰራው? ኧረ እኔ እንጃ በድስት መሰለኝ። ጅልስና በተወጣጣረ አይደለም። ልቀቁት አይለት ወጣግዋል አይሉት ቸሪውጊ ልቀቁት። ምንም አይመጣም ነግሬ ነበር። ምንም አይመጣም። ልቀቁት እነሱ ምን ብዬ ነበር? ያራዳልሽ ምን ብዬ ነበር? አባቴ ልቀቁት። ምንም አይመጣም። አንተ በቃም እንዴ ድሮም እኮ አላቅምሽ ነው ታውጣጣሽ ማለት ነው። የመጨረሻ ጎቤው ነግሬ ነበር። ምንም አይመጣም። እንዴት ዋልሽ አረጋሽ? ሰላም ነው። ልጅሽ አረብ ሀገር ከሄደች በኋላ መሬት አይንካይ ብለሻል ነበር እንዴ? ምን ልትሰሪ መጣሽ? ማህበራዊ ኑሮ ምናምን ትተሻል ነበር እንዴ? የሆነ ነገር ላስቸግርሽ ነበር የመጣሁትና። አዎ ያቺ ነቀዝ ልጅሽ ደህና ናት? ምን ትሆናለች? እሺ ምን ሆነሽ ነበር? እንደው ታች ሰፈር የሆነች ልጅዋ ይመተችባታለች አይደል? አዎ ታች ያቺ ምስኪና እሷ። አዎ ምን ያንቺን አርጓት በነበረ እሷን አስተዛዝናለሁ ብዬ ክክ ገዛው ከሱቅ። ክክ ገዛሽ ከሱቅ? እሺ አፈር ብቻ አፈር ብቻ ምስልሽ እንዳለ አፈር ሆነብሽ። መፈልገሽ ነው ታዲያ? እስኪ ላስቸግርሽ ነበር እንደው ትንሽ ብቻ። ያቺ አረብ ሀገር ያለች ያቺ ቡዳ ልጅሽ አትልክልሽም እንዴ? መሬታዊን ካህን እያልሽ ባንክ ጋር ስትሰለፍ ነበር። አሁን እኛ ቤት መጣ በደር በመደር ማህበራዊ ኑሮ ነው የመሰለው ነገር። አረጋሽ ታይ እላፊ ቃል ቀሚስ ነው የነበርሽ። ሹገር ማሚ ሆንሽ እንዴ? ታረጋሽ እላፊ ቃል አትነጋገር። እኔማ የኔ ልጅ ምን አለ መሰለሽ ከዱባይ ደውሎ ከብሩር ክሪስቴት የፈለግሽው በቅናሽ ዋጋ ገዛልሻለሁ። የሪስቴቱን ኢንዱስትሪ በአንደኝነት እየመራ ያለው እያንቀሳቀሰ ያለው ከብሩር ክሪስቴት የፈለግሽውን ገዝቼ አኖርሻለሁ። እናቴ ሙልቅቅቅ አርጌ ያለኝ ብራይል አንቺ ያርግልሽ። አዎ ያረባ ግመል ይገጥልሽና ያንቺ እና የለ አታፈንጂ በሬ ላይ ነው አትቆይ ብዙ ደህና መሹ ማዘር። እንዴት አመሸ? ና ግባ። ውሻ የለም እንዴ? ና ይዞ አይናከስም። በዛ ላይ ታስሯል። ወይኔ ውስጥ አያምንም። የኔ ውስጥ ተጠራጣሪ ነው። ልጅ አፈሩ እንደሚሆን እየበላል ነው። ተፍ
ምን ለብሰሽ ነው የምትጠብቂኝ? ሌንጀሪ እሷ ለማለት የፈለገችው የወንፊቱ ልብስ አላት ነው ውስጥ ለብስ እንደውም ደብሊው ምናምን እያልክ ኪቦርድን የምታፈጋበት ሳይት ላይ የሚለብሱት ልብስ ሌንጀሪ ትለዋለች። ልንገር ያለችው መስሎት እሺ ቸከሳሞች በቃ አንዴ ማዕዱ ከላይ ካልተበረከ በቃ ግርጣት ውስጥ ልብስ ነው የሚሆነው። አንተ ራስህ ቢጃማ ነው የሚሆነው። ማታ ማታ እየገረጣ ነው የምትተኛው።